ሰላም ሰላም ቤተሰብ እንኳን ወደ ስማርት ቲዩተር ዞን በሰላም መጣችሁ። ዛሬም በሌላ አስተማሪ ቪዲዮ መተናል። ዛሬ ደግሞ ሲቢሲ ወርዶችን በቀላሉ ሳውንዶችን በመጠቀም እንዴት እንደምናነብ የምናይበት ክፍል 2 ቪዲዮአችን ነው። ለዚህ ቻናል አዲስ ሆናችሁ ካላችሁ ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ። ይህ ቻናል ለልጆችና ለጀማሪዎች እንግሊዘኛን በቀላሉ እንዲያነቡ የሚያግዝ የዩቲዩብ ቻናል ነው። ዛሬ የምናየው ሲቢሲ ወርዶችን ነው። ባለፈው ዕለት ክፍል 1 ያየነው ቱ ሌተር ወርዶችን እንዴት በቀላሉ እንደምናነብ አይተናል። እሱን ያላያችሁ ካላችሁ ደግሞ ማየት ትችላላችሁ ክፍል 1። ዛሬ ክፍል 2 ሳት ፒ ወይም እነዚህ ሳውንዶች በመጠቀም እንዴት እንግሊዘኛን በቀላሉ እንደምናነብ እናያለን ማለት ነው። እዚህ ጋር እንደምታዩት ልክ ባለፈው እንዳየነው ሳውንዶቹን መጀመሪያ እንለያቸዋለን ማለት ነው። እቺኛዋ ምንድን ናት? ስ፣ እቺኛዋ አ፣ ት፣ ፕ፣ ኢ፣ ን አንድ ላይ ሳት ፒን፣ ስአት፣ ሳት፣ ፒን፣ ፒን። በእነዚህ ሳውንዶች በጣም ብዙ ሲቢሲ ወርዶችን መመስረት እንችላለን ማለት ነው። ስለዚህ እኛም እንዴት የሚለውን በደንብ እናያለን ማለት ነው። አብረን እንከታተል እስቲ። ባለፈው ዕለት በዛውም እያስታወስን ቱ ሌተር ወርዶችን እንዴት እንደምናነብ አይተን ነበር አይደል? እቺኛዋ ሳውንድ ምንድን ናት? አ። እቺኛዋ ት አይደል? አንድ ላይ ምን ብለና ባለፈው? አ ት፣ አት፣ አት። ስለዚህ አሁን ደግሞ ከዚህ ጋር አሁን እቺኛዋ ምንድን ናት? ሲቢሲ ወርድ ማለት ምንድነው? ኮንሶናንት፣ ቫውል፣ ኮንሶናንት። እቺኛዋ ምንድን ናት? ቫውል። እቺኛዋ ኮንሶናንት። ስለዚህ እዚህ ጋር ምን መግባት አለባት? አንድ ኮንሶናንት ሳውንድ መግባት አለባት ማለት ነው። ስለዚህ እንዴት የሚለውን እናያለን። እቺኛዋ ምን አለን አሁን? አት። ስለዚህ እቺኛዋ እናስገባት። ምን ሆነች? ስ፣ አ፣ ት። አንድ ላይ ሳት፣ ሳት። ጎበዝ። እሺ አሪፍ። አሁን ደግሞ አት ድጋሚ እናወርዳት። ከዛ እቺኛዋን እንጨምርባት፣ ፕን እንጨምርባት። ምን ሆነች? ፕ፣ አ፣ ት። አንድ ላይ ፓት፣ ፓት። ጎበዝ። እሺ ሌላ ደግሞ እሺ እቺኛዋን ሳውንድ ባለፈው ምን ብለን ነበረ? እቺኛዋ ኢ ከዛ ን አንድ ላይ ኢን አይደለ? ኢን። ስለዚህ እሺ አንድ ሳውንድ እንጨምርባት እስኪ። እሺ እቺኛዋን አንድ ኮንሶናንት እንጨምርባት እስኪ። እሺ ምን ሆነች? ፕ፣ ኢ፣ ን አንድ ላይ ፒን፣ ፒን። በጣም አሪፍ። እሺ አሁንም ኢን እናወርዳት እስኪ። ኢን እናወርዳትና ከዛ የትን እንጨምርበት እስኪ? እቺን ለምን አንጨምርባት እስኪ? እሺ ምን ሆነች? ስ፣ እሺ ኢ፣ ን አንድ ላይ ሲን፣ ሲን። በጣም አሪፍ ጎበዞች። እሺ አሁን ደግሞ እቺኛዋን ነው ያስቲ። እቺኛዋን አት ብለናል አይደል? አሁን ደግሞ እቺንና እቺን እዚህ ጋር ያላችሁ እቺ ምንድን ናት? አ። ከዛ እቺኛዋ ን አንድ ላይ ስናነባት ምን ሆነች? አ፣ ን አንድ ላይ አን፣ አን። ስለዚህ እዚህ ጋር ደግሞ አንድ ኮንሶናንት እንጨምርበት ማለት ነው። እሺ አሁንም እቺን እንጨምርባት እስቲ። ፕ፣ እሺ ፕ፣ አ፣ ን አንድ ላይ ፓር፣ ፓር። በጣም አሪፍ። እሺ አሁንም ደግሞ አንን እንጨምር እዚህ ጋር። ከዛ እዚህ ጋር አንድ ኮንሶናንት እንጨምርባት እስኪ። ምን እንጨምር እስኪ? ራሷን ትን ለምን አንጨምርም እስኪ? ት። እስኪ አንብቡልኝ እስኪ። ት፣ አ፣ ን አንድ ላይ ታን፣ ታን። በጣም አሪፍ ጎበዞች። እሺ አሁን ደግሞ እዚህ እቺኛዋን እቺ ምንድን ናት? አ። ከዛ እቺን እንጨምርባት እስቲ። ፕ ምን ሆነች? አሁን አፕ፣ አንድ ላይ አፕ፣ አፕ። እሺ አንድ ኮንሶናንት እንጨምርባት እስቲ። አብሩኛው ን አ ፍ አንድ ላይ
ናፕ በጣም አሪፍ ጎበዞች። እሺ አሁንም ድጋሜ አፕን እናወርዳትና አንድ ኮንሶናንት ጨምርበታለን። አፕ እስቲ አንድ ኮንሶናንት ከዚህ ውስጥ እንጨምርባት እስቲ። ትን እንጨምርባት እስቲ። ትን እችኛዋን ከዛ አንድ ላይ ታፕ ብራቮ ጎበዝ። እሺ አሁን ደግሞ እችኛዋን እስቲ እቺ ባለፈው ዕለት እያስታወስን ቱሌተር ስለተማረን እችኛዋንም ተምረን ነበር አይደል? እሺ እቺ ምን አለ? አይደል? ኢት ከዚህ ውስጥ አንድ ኮንሶናንት ጨምር። ምን እንጨምር እዚህ ጋር? ስን እንጨምር እስቲ። እስቲ አንብቡልኝ እስቲ። እሺ አንድ ላይ ሲት ብራቮ ጎበዞች። እሺ አሁንም አንድ የመጨረሻ እቺን እንውሰድና አንድ እዚህ ጋር ኮንሶናንት ሌላ ኮንሶናንት እንጨምርባት እስቲ። እቺን እንጨምርባት እስቲ። እስቲ አንድ ላይ ፒት በጣም አሪፍ። ስለዚህ አሁን የእናንተ ተራ ነው። እኔ ሳውንዶች ስነካ እናንተ ታነቡልኛላችሁ ማለት ነው። እስቲ አብረን አንብብ እስቲ። ከዛ እሺ ብራቮ አንድ ላይ ሳት ጎበዝ። እሺ አንድ ላይ ፓት። እሺ አንድ ላይ ናፕ በጣም አሪፍ። እሺ አንድ ላይ ታፕ በጣም አሪፍ። እሺ አንድ ላይ እስቲ ፒን ብራቮ። እሺ እችኛዋ አንድ ላይ ሲን በጣም አሪፍ። እሺ እናንተ እችኛዋ እሺ በጣም አሪፍ። አንድ ላይ ሲት በጣም አሪፍ። እሺ ፒት በጣም አሪፍ ጎበዞች። እሺ እዚህ ጋር አንድ ላይ ፓን። እሺ እሺ አንድ ላይ ታን በጣም አሪፍ። ስለዚህ እንዴት በቀላሉ እነዚህን ሳውንዶች ብቻ በመጠቀም እነዚህን ሁሉ ሲቪሲ ወርዶችን ጻፍን አነበብን ማለት ነው። ሌሎች ሳውንዶችን በመጠቀም ደግሞ በሌላ ቪዲዮ እንዴት ብዙ ሲቪሲ ወርዶችን እንደምናነብ እናያለን ማለት ነው። ስለዚህ በቀላሉ እነዚህን ቤታችሁ እየተለማመዳችሁ እየጻፋችሁ እያነበባችሁ ጠብቁኝ። በሌላ ሳውንዶች ደግሞ እንዴት ብዙ ሲቪሲ ወርዶች እንደሚመሰረቱበት እናያለን ማለት ነው። ቀጣይ ቪዲዮ እስከምንገናኝ መልካም። ለበለጠ ደግሞ እናንተ የማንበብ ችሎታችሁን እንዲያሻሽልላችሁ ቆንጆ ስማርት ሪደር የተሰኘ ለእናንተ ተብሎ የተዘጋጀ መጽሐፍ አለ። እሱም ማግኘት ትችላላችሁ። ከስር ባለው ስልክ መደወል ይቻላል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ቻው።